ሰላም ጤና ፍቅር በያላችሁበት የእግር ኳስ አፍቃሪያን ተከታታዮችና አድማጮቻችን እንደተለመደው ከ90 ደቂቃ ትዕይንት እስከ መጋረጃ ጀርባ ክውን ሁነቶች የሚዳሰሱበት የእግር ኳስ ሌንስ የዕለት ተዕለት ዘገባ ዳሰሳ አጠናክረን መዳፋችሁ ላይ የምናደርስበት ዝግጅት ጅማሮን አገኘ። ተወዳጁ ታላቁ ፌስቲቫል ዓለም ዋንጫ ጅማሮን ካስቆጠረ አራተኛ ቀኑን ይዟል። መሽቶ በነጋ ቁጥር ማነጋገር የማይሰለቸው የዓለም ዋንጫ ድግስ እንግዲህ ብዙ የተፈጠሩ ነገሮችን የምንዳስስ ይሆናል። የአውሮፓ እግር ኳስ የአርሰናል ደጋፊዎች በዛ ያሉ የዝውውር እርምጃዎች በክለባችሁ በኩል እየተሰማ ነው። በሰፊው ሽፋን እየተሰጠውም ስለሆነ እኛም የምንዳስሰው ይሆናል። የመሃል ሜዳ እድሳት ቢሉ አፍርሶ መስራት ላይ የሚገኙ የቀያይ ሰይጣናት የምን መሃል ብቻ ዳሩ መች ተጠገነ በሚል በዝውውሩ ላይ አስደንጋጭ የሆኑ እንቅስቃሴዎችን እያስመለከተን ስለሆነ በጥልቀት የምንመለከተው ይሆናል። ከውጥረት ማግስት እንግዲህ በስፔን ኃያላን በካታላኑና በነጩ ቤተመንግስት ከባባድ እንቅስቃሴዎች እየሰማን ነው። የእነሱም ዜና አይቀሩንም። አሰሳ ላይ የሚገኘው ኤሲ ሚላን ከጣሊያን ስላሉን ፍትጊያዎች የምናነሳ ይሆናል። እንደተለመደው አዳዲስ ለሆናችሁ አድማጮች የቤተሰባዊነት ምዝገባ ሰብስክራይበር የምትለዋን መንካት ብቻ የኛ አጋር ያደርጋችኋል። አስተያየት መስጫ ላይ ደግሞ አስተያየታችሁን ብትሰጡን ደስታችን ከልብ ነው። ከዌሪዝ ሜሲስ ከቶማስ ፓርቲ የቪዛ ክልከላ ብሎም እስከ እንግሊዞች የትጥቅ መዘረፍ ትዕይንት የሆነው ይህ የዓለም ዋንጫ እንግዲህ ከአዘጋጁ ሀገር የዩኤስኤ የአራት ጎሎች ፌሽታ ባለፈ ብዙ መረብ የነካ ጨዋታዎችን እስካሁን ባናይም እጅግ በጣም ማራኪ ፉክክሮችን እየተመለከትን እንገኛለን በብሔራዊ ቡድኖች በኩል። ይህ ብቻ አይደለም፣ ማራኪ የተጫዋቾች ችሎታዎችን እያስመለከተን ባለው በዚህ ዓለም ዋንጫ እንግዲህ አሜሪካዊውን ክሪስ ሪቻርድስ የተባለ ወጣት እንግዲህ መጥቀስ ሳይኖርብን አይቀርም። ይህ ተጫዋች እንግዲህ ከፓራጓይ ጋር ባደረጉት የመክፈቻ ጨዋታ ማቀበል ከነበረበት 83 ኳስ 83ቱንም ለቡድን አጋሮቹ በትክክል በማቀበል ሪከርድ መያዝ ችሏል። ይህንንም ሪከርድ ሲይዝ እንግዲህ ከ1966 በኋላ ለመጀመሪያ ጊዜ ነው። ይህ ተጫዋች ብቻ አይደለም እንግዲህ ሞሮኮዊ የሊል የ18 ዓመት አማካይ አዩብ ቧዲ ትላንት ከብራዚል ጋር በነበራቸው ግብግብ መሃል ሜዳውን የተቆጣጠረበት መንገድ ዓለምን አጃይብ አሰኝቷል። ብራዚል እንግዲህ እንደሚታወቀው መሃል ሜዳዋ ጠንካራ ከሚባሉ ብሔራዊ ቡድኖች አንዷ ናት። ትላንትም ቢሆን በካርሎስ ካዝሚሮ በሉቃስ ፓኬታና በብሩኖ ጉማሬሽ ስትመራ ወደ ሜዳ ብትገባም ይሄ ልጅ በእነሱ ላይ የነበረው የበላይነት እንግዲህ አማካዩን እጅግ በጣም አይን እንዲያርፍበት አድርጓል። የአማካይ በአርሰናል በጥብቅ የሚፈለግ ሲሆን ተጫዋቹ በሊል እንግዲህ 70 ሚሊዮን ዩሮ ተገምቶበታል። ሊሎችም ከ70 ሚሊዮን በታች እንደማይቀበሉ ጭምጭምታዎች ወጥተዋል። አርሰናል ገፍቶ ሂዶ ንግግሮችን እያደረገ ነው ተብሏል። ኮከቦች ማጉላት በማይሰለቸው በዚህ ውድድር እንግዲህ ያልተጠበቀ ውጤትም እያስመለከተን ዛሬ አራተኛ ቀኑ ላይ ደርሷል። አውስትራሊያ ትላንት ባልተጠበቀ ሁኔታ የአውሮፓዊቷን ሀገር ቱርክን 2-0 በማሸነፍ የመጀመሪያውን ጨዋታ 3 ነጥቧን ማሳካት ችላለች። እንግዲህ ከውጤት ወጣ ስንል ደግሞ በስጋትም ውስጥ ባለው ይህ ውድድር የሶስቷን አብስት ያረፉበትን የካንሳስ ከተማ በአውሎ ንፋስ ስጋት ውስጥ እንዳለ እና ጥንቃቄ እርምጃዎችም እንዲተገበሩ መልእክት ተላልፏል። በሌላ መረጃ ደግሞ ልብ በሚነካ ተግባር ፖርቹጋሎች ብቅ ብለዋል። የፖርቹጋል ተጫዋቾች በልምምድ ወቅት ህልፈት ያጡትን ተጫዋቻቸውን የሚያስታውስ የዲያጎ ጆታን ብራስሌት አድርገው ልምምድ መስራታቸው አብዛኛው የእግር ኳስ አፍቃሪያንን ልብ ገዝቷል። የመድፈኞቹ የፊት መስመር አሰሳ እንግዲህ ባልተጠበቀ አቅጣጫ ድምጹን አጥፍቶ ከክሪስቶል ሶሊስ ጋር እየተደረገ የነበረው ንግግር እንግዲህ ከፍተኛ ደረጃ ላይ ደርሷል። የዚህ ዝውውር ከሞርጋን ሮጀርስ ባርኮላና አሁን ላይ ደግሞ እየተነሳ ካለው ውስብስብ ዝውውር ነው እየተባለ ካለው እንግዲህ ከነአን ይልዲዝ ጋር ለመገናኘቱ የጋብሪኤል ማርቲኔሊንና የትሮዛርድን መልቀቅ አይቀሬ እያደረገው ነው። በርንማውዝ እንግዲህ ሊያንድሮ ትሮዛርድን ከቱርክ ጉዞ ለማስቀረት ከሰዓታት በፊት ግፊት ማድረግ መጀመሩ ይታወቃል። ግሪካዊ ክለብ ብሩጅ አጥቂ እንግዲህ ከመድፈኞች የቀረበውን ውል ለመቀበል ያላቅማማ ሲሆን የእናት ክለቡ የ40 ሚሊዮን ጥያቄ እንግዲህ መድፈኞቹ ካሰቡበት የዝውውር ሂሳብ አኳያ የተቀራረበ መሆኑ ዝውውሩን ቀላል ያደርገዋል እየተባለ ነው። አርቴታ እንግዲህ ለዚህ ዝውውር ደግሞ ፍቃድ መስጠቱ ደግሞ ዝውውሩን አይቀሬ እያስመሰለው ነው። ይህ ብቻ አይደለም እንግዲህ አርሰናል ከቶናሊም ጋር ቀጥተኛ ግንኙነት አድርጓል። ምንም እንኳን ዝውውሩ ከባድ የሚባል ድርድር ቢመስልም አርሰናል እንግዲህ ከማንቸስተር ሲቲ እና ዩናይትድ ቀደም ብሎ የተጫዋቹን እሽታ ለማግኘት ውስን ስራዎችን ጀምሯል። ከዚህ በኋላ ባሉት ቀናት እንግዲህ እኚህ ሁለት ዝውውሮች ደረጃቸው ከፍታቸው ጨምሮ ወይም ለመጠናቀቅ ተቃርበው ልናይ እንችላለን።
ወደ ማንቸስተር ከተማ ስንሄድ እንግዲህ ቀያይ ሰይጣናቱ ደግሞ አሁን ላይ በወጡ መረጃዎች ከኒውካስል ጋር በሉዊስ ሆል ጉዳይ ድርድር ሊከፍቱ እንደሆነ ተገልጿል። ሉዊስ ሆል እንግዲህ ቻምፒየንስ ሊግ የመጫወት ፍላጎት ያለው ተጫዋች በመሆኑ ኒውካስል ተጫዋቹን ከማቆየት ይልቅ እንግዲህ የሚቀርብለትን ገንዘብ ለመመልከት ይገደዳል። ካሪክም የተጫዋቹ አድናቂ ሲሆን ባለፈው ዓመት ደግሞ ወጥነት ለጎደለው ለሉክ ሾው እንደ ዋነኛ ተተኪ አድርጎ ይመለከተዋል ይሄንን ተጫዋች። በተጨማሪም ማንቸስተር ዩናይትድ እንግዲህ ለዌስትሃም ፍላጎት ይቀርባል የሚባል የገንዘብ መጠን ለማቲያስ ፈርናንዴዝ ለማቅረብ ተሰናድቷል። ይህ ዝውውር እንግዲህ ከየትኛውም የአውሮፓ ክለብ እጅግ ተጠግቶ ያለው እንግዲህ ማንቸስተር ዩናይትድ ነው። በሌላ በኩል ደግሞ ማንቸስተር ዩናይትድ ከኤቨርተኑ ፕሮፌሽናል ኢሊማኒ እንዳይ ዝውውር ለጊዜው ወጥቷል። ምክንያት ተደርጎ የተጠቀሰው ደግሞ የፓትሪክ ዶርጉ የፊት መስመር ላይ የጨዋታ አመርቂነት ለቀያይ ሰይጣናቱ ተጨማሪ ተጫዋች እንዳያመጡ መንገድ እየዘጋ ነው። የቀድሞ የማንቸስተር ዩናይትድ አለቃ አሁን ላይ ኤሲ ሚላንን በይፋ ለመረከብ ከስምምነት ደርሶ ፊርማውን አኑሯል። ሩበን አሞሪም እንግዲህ ከወራት እረፍት በኋላ ወደ አሰልጣኝነት መንበራቸው ሲመለሱ በተያያዥ ደግሞ አልቫሮ አሪቤሎ እንግዲህ የቀድሞ የሪያል ማድሪድ አሰልጣኝ እንግሊዝ መጥተው ፉልሃምን ተረክበዋል። ወደ ስፔኖቹ ሀያላን እንግዲህ ስንሄድ የነጩ ቤተ መንግስት አብዮት የበርናርዶ ሲልቫን ፊርማ ካገኙ በኋላ የክሮሺያዊውን የዮሽኮ ግቫርዲዮል የራሱን የማንቸስተር ሲቲ ተጫዋችን ለመንጠቅ የላቀ ደረጃ ላይ ደርሷል። ምንም እንኳን የአርሰናሉን ተመላላሽ ሪካርዶ ካላፊዮሪን ለማስኮብለል ቢያጤኑም የዝውውሩ ውስብስብነትና የአርሰናል ለተጫዋቹ የሚመጣ ማንኛውንም ጥያቄ አልቀበልም መግለጫ በውሃ ሰማያዊዎቹ ተጫዋች ፍላጎት ላይ ከፍላጎትም በላይ ወደ እንቅስቃሴ እንዲገቡ እንደ አረንጓዴ መብራት ሆኗቸዋል። አድማጮቻችን እንግዲህ በሌሎች መረጃዎች እስክንመለስ ድረስ በያላችሁበት ሰላማችሁ ይብዛ።